ናይቁምሽ ከሷ አራቅሰው ወደዚህ ውራን ነይ አንዴ ፈልግሽ ለምን ጠራሽው? ሀዋ ለምን እንደምትጠሪው ምን አስደነገጠሽ? ሲጀመር እሷ ማለት ተቀርባለ ሰውዬ በዚህ በኩሉን እንጂ ሹሚ ሰላም የኔ ጠራውሽ ለአንድ ነገር ነው። በቃ ዋ ጨርሰሻል። ኧረ እባክህ ምንድን ነው የጨረስኩት? እኔ የትም አልሄድም። ጨርሰሻል። በቃ አንዴ ከሷ ጋር አውራ። አልጨረስኩም። አንዴ ላውራ ከሷ ጋር ከሷ ጋር ማውራት ፈልገው አንቺ አለ አንዴ ሰላም ልፈልግሽ ስለ ሱመያ ጉዳይ ላውራ። አንተ ጋር መነጋገር አልፈልግም። ተረጋጊ። አንተ ጋር መነጋገር አዋ በቃ ጨርሰሻል። አንዴ እጂ ወንሽ ቀራሻለሁ። ሚስጥር ማውራ ሚስጥር ስላለ ነው። አልሄድም። አትሄድም። አውራ ማውራ ሚስጥር ስላለ ነው። አዋ ሱመያ ጋር እንድታስታርቀኝ እፈልጋለሁ ብላ ነው መጣለች። ታስታርቀው በቃ ላውራ ታኔ አውራ እኔ እና እሷ ያለ አንቺ ማታቂ ሚስጥር አለ እና እሷ ምን ናቀ? አይሆንም። እናንተ የምታውቁት ሚስጥር አለ የሚባል ነገር የለም። የለ አውራ አዋ ተረጋጊ። መጀመሪያ ምን ተገዝተህ ነው እንድጠራት ያደረከኝ? ከሱመያ ጋር ከሆነ መታረቅ የምትፈልገው የለ ተናገር፣ ታስታርቃለች። እና እሷ እናወራበት ዞር በይ እስኪ። አትሄድም። ምን እናወራው ነገር አለ? ሰይዶ መጀመሪያ ለኔ ምን ወይኔ አዋ አንቺ ደግሞ እኮ እናወራ ስለሱ ምን እናወራው? ሱመያ ጋር እንድታስታርቀኝ ነው የምፈልገው። አበዛሽው አንቺ ደግሞ እጂ እስኪ አዋ ምን ትሄደው? ሂጂ አንዴ እጂ ከሷ ጋር ማውራሽ ነገር አለ። ምንም የምታወራኝ ነገር የለም። ምንድን ነው? ቆይ አንድ ጊዜ ወይኔ ሀዋ ልነግርሽ ፈልጌ ነው። ምንድን ነው? አንዴ ላናግርሽ ፈልጌ ነው። ምንድን ነው የምታናግረኝ? ምንድን ነው? ተረጋጊ እሺ። ምንድን ነው ልብስሽ ደግሞ ነካሽ? እዚህ ይኸውልሽ ሰላም ቁሚ። ተረጋጊና ቁሚ። ለምንድነው እንዳታስቢ? እሺ ምንድን ነው? ቆይ ምን የፈለከው? ተረጋጊ። አንድ ጊዜ ሰላም ምንድን ነው የቀማኸኝ? አንድ ጊዜ ምንድን ነው የምትፈልገው? ሰላም አንድ ጊዜ እንጂ ምንድን ነው? ፓስፖርቴን አምጣ። አንዴ ፈልጌሽ እንዳትጠለሽ እንድታወሪ ነው በስርዓቱ። እሺ ጥቂት እሺ አውራሃለሁ። እቺ ፓስፖርት አግኝተሽ ለተንኮል ትኬት ቆርጠሽ ከኢትዮጵያ መጣሽው በዚህ ፓርት ውስጥ ነው ዙሪያ። ይሄን ፓስፖርት ካላገኘሽ ኤምባሲ የለም፣ ከዚያ ጋር መውጣት አትችይም። እንደዛ ነው። ከዚያ ጋር መውጣት እንደዛ ደግሞ ከሆነ እኔ አሳይሃለሁ። ሰማሽኝ? አሳይሃለሁ። ከዚህ መውጣት አትችይም። ገባሽ አይደለ? አሁን የፈለግኩሽ ለምን እንደሆነ ታውቂያለሽ? ምን አስደነገጠሽ ነው? በዚህ ናይ ቁሚ። ከሷ አራቅሰው ወደዚህ ውራን ነይ አንዴ ፈልግሽ። ለምን ጠራሽው? ሀዋ ለምን እንደምትጠሪው? ምን አስደነገጠሽ? ሲጀመር እሷ ማለት ተቀርባለ ሰውዬ በዚህ በኩሉን እንጂ ሹሚ ሰላም የኔ ጠራውሽ ለአንድ ነገር ነው። በቃ ዋ ጨርሰሻል። ኧረ እባክህ ምንድን ነው የጨረስኩት? እኔ የትም አልሄድም። ኧረ 15 ደቂቃ አሳይሃለሁ። 15 ሰዓት ጠብቅሻለሁ። እሺ አገሪቷ ለማን እንደምታደላ ለወንድ ነው ለሴት አሳይሃለሁ። አንቺ ለማምጣት ያብቃሽ። 15 ሰዓት ጠብቅሻለሁ። እሺ ውድ ቤተሰቦቻችን እንግዲህ እንደዚህ ፓስፖርቷን ተቀብያታለሁ። እኔ ጋር ነው ያለው ፓስፖርቷ። ዛፍ ማር ጋር ነው የሄደችው። ወንድ ኮንክ እዚህ ጠብቀኝ ያሳያለሁ አለች። ምን ልታመጣ እንደሆነ እዚህ ቆሜ ጠብቃታለሁ ማለት ነው። ምን እንደምታረቅ ከየመን ውስጥ መውጣት አትችልም። ኤምባሲ እዚህ ስለሌለ ንቅንቅ ማለት አትችልም ማለት ነው። ግዴታ የሰረቀችኝ የሰርጋችንን ሚሞሪ ያበላሽችን ታመጣለች። ሰላም ተንኮሏ እኔና ሱመያ እንድንታረቅ አትፈልግም። እኔና ሱመያ እንድንታረቅ ብትፈልግ ኖሮ ሱመያን አደን ድረስ የተከተለቻት እኔ የምፈልገው ላርግልሽ፣ ዱባይ ልውሰድሽ፣ እንደዚህ ላርግልሽ፣ ጓደኞች አሉ ሌላ ቦታ ስራ ላስጀምርሽ ምናምን ትላታለች። አሁንም ካሜራ ላይ እንዳትታይ እንጂ ብዙ ጊዜ ቪዲዮ ላይ ባትታይም ከጀርባ ሆና ትልቅ ሴራ የምትጫወተው ሱመያ ብቻዋን አይደለም። ተደራጅታለች ስላችሁ የነበረው ሰላም ነች አብራት ያለችው። ሱመያ እንዳትገኝ የምታረገው እኔና ሱመያ እንዳንታረቅ የምታረገው ሰላም ነች። የሰላም ተንኮሏ በቀሏ ለምን እንደሆነ አላውቅም። ለኔም ጓደኛ ነበረች። ምን ልትበቀል እንደሆነ ብቻ አላውቅም። ምን እንዳጠፋው ነው ያላውቅም። እኔ እንጃ ብቻ አንድ ቀን ምናልባት ይወጣ ይሆናል ሚስጥሩ። ለምን እኔና እሷ እንድታረቅ ማታረገው? ሱመያን ከኔ አፋታል ወንድሟ ልድር ይሁን ራሷን እኔና ሱመያን አለያይታ ልታገባኝ ይሁን አልታወቀም። ብቻ ምን እንደሆነ አንድ ቀን የምናውቅ ይሆናል። ወንድ ኮንክ እዚህ ጠብቀኝ ብላኛለች። እኔም ያው እየጠበቅኳት ነው፣ እጠብቃታለሁ። ምን እንደምታመጣ እናያለን ማለት ነው። ሀዋንም በዚህ መልኩ አባርያታለሁ። እኝኝኝ ያለችብኝ ያው ሂጂ ብያት ሄዳለች። እንግዲህ እስከ መጨረሻው ከኛ ጋር ቆዩ። እስክመጣ እንጠብቃታለን። መጣች ጭራሽ